ሰላም ጤና ይስጥልን ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ሰለሞን ኪዳኔ ዜናዎቹን እየመራው ቆይታ አደርጋለሁ። በተገባደደው በጀት ዓመት በሁሉም ዘርፍ ውጤታማ ተግባር ማከናወን መቻሉን የቦንጋ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው የ2016 በጀት ዓመት አፈጻጸም ግምገማና የምስጋና መርሃ ግብር ባለድርሻ አካላት በተገኙበት አካሂደዋል። አንተነ ፍቃዱ ተጨማሪ አለው። ፕሮግራሙ የተጀመረው በሀገር ሽማግሌዎችና በሃይማኖት አባቶች ምረቃ ስነ ስርዓት ሲሆን የስራ ሪፖርት ያቀረቡት የዩኒቨርሲቲው ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ ዩኒቨርሲቲው በአካባቢ በሀገር አቀፍና በዓለም አቀፍ ደረጃ የተሰጠውን ተልዕኮ በስኬት ያጠናቀቀበት ዓመት እንደነበር ተናግረዋል። በ2016 ዓመተ ምህረት በመጀመሪያና በሁለተኛ ዲግሪ 1200 ተማሪዎችን ማስመረቅ መቻሉንም አክለዋል። የዩኒቨርሲቲውን መምህራን አቅም ለማሳደግ በተያዘው እቅድ 6 መምህራን ከሀገር ውጪ እንዲሁም 59 በሀገር ውስጥ በሚገኙ ዩኒቨርሲቲዎች የዶክትሬት ዲግሪ ትምህርታቸውን እንዲከታተሉ መደረጉንም አመላክተዋል። የዩኒቨርሲቲውን የምርምር ማዕከል ለማስፋት በግንቦ ወረዳ በጎባ ጌሻና ጫና ወረዳ ማዕከል ተከፍቶ እየተስፋፋ እንዳለም ተናግረዋል። ዶክተር ጴጥሮስ አክለው በሀገር አቀፍና ዓለም አቀፍ ተቋማት ጋር በተደረጉ መልካም ግንኙነቶች በ250 ሚሊዮን ዶላር ወጪ ለ2000 የእናቶች እንክብካቤ ማዕከል ለመገንባት ከስምምነት መደረሱ በአመት የተገኘ ስኬት መሆኑንም አብራርተዋል። ከ21 ሚሊዮን ብር በላይ በሆነ ገንዘብ ለ104 አረጋውያን የመኖሪያ ቤት ገንብቶ ማስረከቡ ከማህበረሰብ አቀፍ አገልግሎት ስራዎች አንዱ እንደነበር ተገልጸዋል። ዩኒቨርሲቲው ላመጣቸው መልካም ውጤቶች የተቋሙን ሰራተኞች፣ የአካባቢውን ማህበረሰብ እና ትብብር ያደረጉ አካላትንም አመስግነዋል። የቦንጋ ዩኒቨርሲቲ ቦርድ ዋና ሰብሳቢ ፕሮፌሰር አፈወርቅ ካሱ በበኩላቸው ተቋሙ የተሰጠውን ሀገራዊ ተልዕኮ በብቃት በመወጣት ላይ መሆኑን ተናግረዋል። በዚህም ውጤት የጣሩ የዩኒቨርሲቲውን ማህበረሰብ አመስግነው ይህ መልካም ልምድ በ2017 ዓመተ ምህረትም ተጠናክሮ እንዲቀጥል አሳስበዋል። የዩኒቨርሲቲው አበርክቶ ብዙ በመሆኑ ለሌሎች የሀገራችን ትምህርት ተቋማት ምሳሌ መሆኑንም ተናግረዋል። በቦንጋ ዩኒቨርሲቲ የላቀ አፈጻጸም ላስመዘገቡ መምህራንና አስተዳደር ሰራተኞች እንዲሁም በዞኑ ለሚገኙ ለሁሉም ወረዳዎች እና የመንግስት ተቋማት የዋንጫና የምስክር ወረቀት ተሰጥቶላቸዋል። በዞኑ ከሚገኙ ወረዳዎች ሳይለም ጌሻ፣ ጎባ እና ብጣ ወረዳዎች በልዩ ሁኔታ ምርጥ የውጭ ከብት ዝርያ ሽልማትም ተበርክቶላቸዋል። በማጠቃለያ መርሃ ግብሩ የዩኒቨርሲቲው ቦርድ ሰብሳቢዎችና አባላት፣ የክልል እና የዞን ከፍተኛ አመራሮች፣ የሀገር ሽማግሌዎች እና የሃይማኖት አባቶች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ነሐሴ 20 2016 ዓ.ም ለሚጀምረው የተማሪዎች ምዝገባ ቅድመ ዝግጅት ማጠናቀቁን የጨና ወረዳ ትምህርት ጽሕፈት ቤት አስታወቀ። ምዝገባው ከነሐሴ 20 እስከ ጳጉሜ 5 2016 ዓ.ም እንደሚካሄድና ከመስከረም 7 2017 ዓ.ም ጀምሮ ደግሞ ትምህርት የሚጀምር መሆኑን የወረዳው አስተዳዳሪ አቶ ተረፈ ገብረ ማርያም ገልጸዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ጽዮን ታደለ እንደሚከተለው ታቀርበዋለች። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ታሪኩ ኃይሌ በወረዳው 23219 ተማሪዎችን ለመመዝገብ ታቅዶ እየተሰራ መሆኑንም ገልጸዋል። የምዝገባውን ሂደት ውጤታማ ለማድረግ በወረዳው በ34 ትምህርት ቤቶች እድሜያቸው ለትምህርት የደረሰ ህጻናትን ልየታ እየተደረገ መሆኑንም ኃላፊው ተናግረዋል። በወረዳው ተጨማሪ የመማሪያ ክፍሎች ግንባታ፣ የተማሪዎች መቀመጫ ስራ፣ የመምህራን መኖሪያ ቤት ግንባታና የመሳሰሉት ቁሳቁስ የማሟላት ስራዎች እየተሰሩ መቆየታቸውንም ጠቁመዋል። የኮዲ ወዲቴ አንደኛ ደረጃ ትምህርት ቤት መምህራን መካከል አስተያየታቸውን የሰጡት ለመጪው የትምህርት ዘመን በቂ ዝግጅት ማድረጋቸውን ተናግረዋል። የኮዲ ወዲቴ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ሙሴ ባይንጌ በበኩላቸው የትምህርት ቁሳቁስ ከማሟላት በተጨማሪ የትምህርት ቤቱን ግቢ የማስዋብ ስራ እየተሰራ መሆኑንም አብራርተዋል። ተማሪዎች በየትምህርት ቤታቸው ቀርበው እንዲመዘገቡ የተማሪ ወላጆችና የሚመለከታቸው አካላት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። የከፍቾ ህዝብ በክብረ በዓላት ጊዜ የህዝቡን ባህል ታሪክና እሴት የሚገልጹ የሙዚቃ ዝግጅቶች ያቀርባል። ከነዚህም አንዱ ቦሼዶ የተሰኘ የከፊኖኖ ሙዚቃ ቅኝት ነው። ይህን አስመልክቶ ባልደረባችን ናስር ተማም ያዘጋጀውን ሳሙኤል ቆጭቶ እንደሚከተለው አሰናድቶታል።
ከካፋ ቴሌቪዥን ጋር ቆይታ ያደረገው የካፈኛ ባህላዊ ሙዚቃ ተጫዋች በሰጠው አስተያየት የካፈኛ ሙዚቃ ቅኝት እንዳለው ገልጸው ያሉትን ባህሪያት እንደሚከተለው አስረድተዋል። ሀገር ያው አራቱ ቅኝቶችና 12 የስልተ ምቶች ለሙዚቃ ይኖራሉ ሲባል ወደኛ ደግሞ ስንመጣ በከብቾ ብሔር ማለት ነው ወይም በካፋ ባህል 7 ስልተ ምቶች አሉ። ከሰባቱ ስልተ ምቶች አንዱ ምንድነው? ቦሸዶ ነው። ቦሸዶ ማለት ምቱ ወደ ሬጌ የሚያደላ ሲሆን ሁለተኛ ላይ ደግሞ የምንሰራው ሻቶ ሂያቦ ሃይቦነ ያሉ መቱት ምንድነው ባሉ ቦንግጭሎ ነው የሚባሉ። ይሄ አንድ ላይ ተደምሮ ቦሸዶ ሲባል ምቱ ቁጥር ያለው ዜሞ ራሱ ወደ ዘለሰኛ ነው የሚያደላው ማለት ነው። ወደ ሌላ ሀገር ቋንቋ ስንሄድ ማለት ነው። ሙዚቃው የካፈቾን ህዝብ መንግስታዊ ስርዓት ያሳያል ያለው ሙዚቀኛም ስራው የሚቀርብበትን ወቅትና ጊዜም አብራርተዋል። የሚሰራውም የሚዘፈነውም የሚታየውም ዝም ብሎ ያለ ቦታ አይደለም። ክብረ በዓል ያለበትና ንጉሱ በንጉሱ ፊትና በክብር ቦታ ላይ ነው እንጂ የሚዘፈነው ዝም ብሎ ያለ ቦታ አይዘፈንም። በዚህ ረገድ ተጨማሪ አስተያየት የሰጡን ደግሞ የሙዚቃ ቡድኑ አስተባባሪ አቶ ከሮሻታቸው ናቸው። ዘንድሮ 2017 ዓመት የካፈቾ ዘመን መለወጫ በዓል ወይም መሽቀሮ በዓል በተለያየ ሙዚቃ የካፈቾ ንጉስ ስርዓቱን በተለያየ ባህላዊ ክዋኔዎችን በናኦና በጻራ በካፋ የሶስት ብሔረሰብ በቱባ ባህሉን በተለያየ ዘፈን በአጭር ግጥም ሰፋ ያለ መልእክቱን ለብሔረሰቡ በትክክል ለማስተላለፍ ሰፊ ሁኔታ ነው የተዘጋጀ ያለው። የትምህርት ጥራት ለማምጣት እየተደረገ ያለው ጥረት ውጤታማ እንዲሆን የተማሪዎችን ምዝገባና የመማር ማስተማር ተግባራትን በተቀመጠላቸው የጊዜ ሰሌዳ ማከናወን እንደሚገባ የአውራዳ ከተማ አስተዳደር ገለጸ። ነሐሴ 20 ቀን 2016 ዓ.ም የተማሪዎች ምዝገባ ለመጀመር አስፈላጊውን ቅድመ ዝግጅት ማጠናቀቁንም ከንቲባው አቶ ጥላሁን ወርቁ ተናግረዋል። በላቸው በላይ ትንታኔ ያለው ለዘርፉ በተደረገው ክትትልና ድጋፍ ውጤታማ ስራዎች መከናወናቸውን ያነሱት የከተማ አስተዳደሩ የማህበራዊ ክላስተር አስተባባሪ አቶ ስዩም ኃይልና የከተማው ከንቲባ አቶ ጥላሁን ወርቁ የ8ኛ ክፍል ውጤት ካለፈው ዓመት ጋር ሲነጻጸር የተሻለ እንደሆነም አብራርተዋል። ከዳር እስከ ዳር ባለድርሻና አካላት በማሳተፍ ብዙ ስራዎችን ሰርተናል። ያ የሰራነው ስራ በ8ኛ ክፍል ክልል አቀፍ ውጤት ላይ ያሳየው ለውጥ አለ። አሁንም ቢሆን ብዙ መስራትን የምጠብቅ ቢሆንም በ2015 14% ነበረ መጠነ ማለፍ። በዚህ 76.56% ተማሪ ወደ 9 ያለፈበት ነገር አለ። ቀጣይም የ12ኛው ሲገለጽ መልካም ውጤት እናያለን ብለን ተስፋ የምናደርገው እንደተጠበቀ ሆኖ ያ ውጤት ደግሞ ተከታታይነት እንዲኖረው አሁን በየደረጃ ያለው ባለድርሻ አካላትን በማሳተፍ መድረኮችን ያካሄድንበት ነገር አለ። በከተማ ደረጃ አካሄደናል። በትምህርት ቤት ደረጃ በቀጠናና በየሰፈሩ ትምህርት ማለት ንቅናቄ መድረክ ያካሄድንበት ነገር አለ። አንዱ ትምህርት ቤቶችን ለመደገፍ የበጀት አካል የሚሆነው ብሎክ ግራንት ነው። ይህ ብሎክ ግራንት ደግሞ በአግባቡ በፍጥነት ወርዶ ለታለመለት አላማ እንዲውል በሚል ገቢ ሰብስበን የሰበሰብናትም ገቢ ወደ ታች ትምህርት ቤቶች በጊዜ አውርደናል ማለት ነው። አውርደንም ወደ ተግባር የተቀየረበት አግባብ አለ። ምክንያቱም ተግባራዊነቱ አሁን በተማሪ ውጤት ነው እየታየ ያለው። ለአብነት ከ8ኛ ክፍል ሚኒስትሪ ስንነሳ አምና ወደ 25 አካባቢ ነው ተማሪ ያሳለፍ ነው። አሁን 76% ተማሪዎችን ወደ የሚቀጥለው 9ኛ ክፍል ለማሳለፍ ችለናል ማለት ነው። ይሄ ነገር በቀላል የመጣ ውጤት አይደለም። ማህበረሰቡ እንደገናም የተማሪ ወላጅ፣ መምህራን፣ የትምህርት ቤት አመራሮች፣ ሱፐርቫይዘሮች፣ በየደረጃ ያሉ የትምህርት ባለሙያዎች፣ አመራሮች ተረባርቦ የጋራ አላማ አድርጎ ስለሰሩ ውጤት ለማምጣት ችለናልና
ያው ለቀጣይም ይሆን በዚህ ልክ ተጠናክረን እንቀጥላለን የሚል ሀሳብ ስላለኝ ነው። በተጨማሪ ከ9 እስከ 12ም ቢሆን በርካታ ጥረቶች ይደረጋሉ። እንደኛ ከተማ አስተዳደር አንድ ሁለተኛ ደረጃ ትምህርት ቤት ነው ያለው። በዚህ ሁለተኛ ደረጃ ትምህርት ቤት ውስጥ ያሉ ሱፐርቫይዘሮች፣ መምህራን፣ የትምህርት ቤት አመራሮች ለተማሪ ውጤት ማሻሻል እጅግ በጣም ጉልህ ሚና ተጫውቶ ነው ያሳለፉት። አሁን ከ12ኛ ክፍል አምና ካስመዘገብነው ውጤት የበለጠ ውጤት እናስመዘግባለን ብለን እንጠብቃለን። ምክንያቱም አሁን ላይ ውጤቱ ባይገለጽም በርካታ ስራዎች በቅንጅት ስለተሰሩ ተስፋ ሰጪ የሆኑ ነገሮችንም እያየን ስለሆነ ውጤት እናስመዘግባለን የሚል ሀሳብ ስላለኝ ትምህርት ቤቶች ለመማር ማስተማር ስራ ምቹ እንዲሆኑ ለማድረግ የተለያዩ ጥረቶች ሲደረጉ መቆየታቸውንም አንስተዋል። እዛ ጋር ደግሞ የውስጥ ግብዓትን ከማሟላት አንጻር ከ9 እስከ 12 ከዞን ለኛ የተመደበው መጽሐፍ አውርደን ለትምህርት ቤቱ ያሰራጨንበት ነገር አለ። ከዛ ጋር ተያይዞ ደግሞ ከ1 እስከ 6 በእኛ መታተም ያለበትን ለኛ የተሰጠ ድርሻ ገንዘብ አሟጠን ዛሬ ገቢ ያደረግንበት እና ከሰኞ ጀምረን መጽሐፍ የማውረዱን ስራ ለመስራት የተዘጋጀንበት ያለበት ነገር አለ። የውስጥ ግብዓትንም ከማሟላት አንጻር ማህበረሰቡንም በማሳተፍ ነገ ሁሉም ሰው ከኪሱ ገንዘብ አጓጥቶ ባይዞ ከዚህ በኋላ ትምህርት ቤት በማህበረሰብ ነው የሚደገፈው። ያን ለማስከድ የሄድን ያለንበት አካሄድ አለ። ከዛ ጋርም ተያይዞ ደግሞ ከውጭ ድርጅትም ሁሉ ገንዘብ የማግኘት ፕሮጀክት አዘጋጅተን ያገኘንበት ነገር አለ። ለወራዳ አንደኛ ደረጃ ትምህርት ቤት 245,000 ለመጽሐፍ ህትመት 100,000 በድምሩ 345,000 ከውጭ ድርጅት ያገኘነው ነገር አለ። ይሄ ደግሞ ነገ ያ ለመጽሐፍ ህትመት የመጣ ነው ወደ አካውንቱ ገቢ ያደርገናል። ከቅድሞ ከ400,000 ጋር ደግሞ ለተማሪ ዴስክ ለወራዳ አንደኛ ደረጃ ትምህርት ቤት የተማሪ ዴስክ ማሰሪያውን አሁን ትምህርት ቤቱ ማስታወቂያ አወጥቶ ሂደቱን ያስኬደ ያለበት ነገር አለ። ያን ሁሉን አስጠብቀን ነገ አሁንም ተማሪዎች ወደ ትምህርት ቤት ከመጡ በኋላ ባለድርሻ አካላትን በየደረጃ እያወያየን የጀመርነው ውጤት በተጠናከረ መልክ እንዲሄድ የምናደርገው ነገር ዝግጅቱን ኦልሞስት ሁሉን ጨርሰን ጥሩ ዝግጅት ምዕራፍ መነሻ ለጥሩ ነገር አለ። ወረዳ ከተማ አስተዳደር ትምህርት ዩኒት በርካታ ስራዎችን በ2016 በጀት ዓመት ሰርተን አልፈናል ማለት ይቻላልና ከነዚህ ውስጥ አንዱ ምንድነው በሀገር ደረጃ የታወጀው ትምህርት ለትውልድ የሚል መርሃ ግብር እንደኛ ከተማ አስተዳደር በስፋት ሰርተንበታል ማለት ነው። ይህም ምንድነው የተበላሹ ወይም የተጎዱ ትምህርት ቤቶችን የመጠገን አዲስ የመገንባት ሁኔታ ማህበረሰቡ እጅግ በጣም ተባብሮ ነው እየሰራው። ብቻም አይደለም ለተማሪ መጽሐፍ ህትመት ከ1 እስከ 6 ያለውን መጽሐፍ ህትመት በልዩ ሁኔታ ነው ህብረተሰቡ ገንዘብ አዋጥቶ የራሱን ድርሻ የተወጣበት አግባብ አለ። እኛም እነዚህ የ6ኛ ክፍል መጽሐፍን እንደ ከተማ አስተዳደር የራሳችን የበጀት አካል አድርገን ከመንግስት የመንግስትን ድርሻ ተወጥተናል ማለት ነው። በዚሁ ልክ የተሰጠን እቅድ 400,000 ነበረ። 400,000 ገንዘብም ሙሉ በሙሉ አስተላልፈናል። በመጨረሻም ተማሪዎች በተቀመጠው ጊዜ ሰሌዳ ትምህርታቸውን ለመጀመር መመዝገብ እንዲችሉ ጥሪ ቀርበዋል። ነሐሴ 20 ጀምሮ ተማሪዎች ይመዘገባሉ። ምዝገባ ትምህርት ቤት ይከፈታል። ለዚህ ሁሉም ሰው መተባበር መቻል አለበት የሚል መልእክት ነው። ማህበረሰቡም፣ የተማሪ ወላጅም፣ መምህራንም ከሄዱበት ስልጠናዎች በጊዜ ተመልሶ መጥቶ እንደገናም የኛ የከተማ አመራሮችም ይህንን ጉዳይ ወደ ታች በተሰጠው ኦሪየንቴሽን ልክ በጊዜ ተማሪ ወደ ትምህርት ገበታ ቀርቦ እንዲመዘገብ የንቅናቄ ስራዎች የጀመርናቸውን ማስቀጠል አለብን። በዚህ በነቀነቅነው ንቅናቄ ደግሞ በርካታ ተማሪዎች በአንድ ጀንበር በአንድ ቀን ሁሉም ትምህርት ቤቶች ላይ በታቀደው እቅድ መሰረት ተማሪዎች ተገኝቶ እንዲመዘገቡ የሁላችንም ድርሻ ከባድ ስለሆነ ሁሉም ሰው በኃላፊነት መንፈስ በነነት ስሜት ተማሪዎችን ቀስቅሶ ወደ ትምህርት ገበታ ማምጣት መቻል አለበት የሚል ጥሪ ለማስተላለፍ ነው። የቢጣ ወረዳ ወጣቶች በተለያዩ ፕሮግራሞች እየተፈጠረላቸው ባለው ምቹ ሁኔታ ተጠቅመው የሥራ ባህላቸውን በማዳበር ከራሳቸው አልፎ ሀገርን ወገንን ሊጠቅሙ እንደሚገባ የወረዳው አስተዳደር አሳሰበ። በወረዳው JHU በተሰኘ ፕሮግራም የማህበረሰብ አገልግሎት ለሥራ ሽግግር በሚል ሐሳብ ስልጠና የወሰዱ ወጣቶችን አስመልክቶ ከባለድርሻ ተቋማት ጋር ውይይት ተካሂዷል።
ክፍሌ ዓለሙ ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘውን ዘገባ እንደሚከተለው ያቀርበዋል። በወረዳው የፕሮግራሙ አስተባባሪ ወይዘሮ ሱመያ ሚራጅ እንደገለጹት በወረዳው 400 ወጣቶች ስልጠና የወሰዱ ሲሆን ከስልጠናው መልስ ከ4 እስከ 6 ወር ድረስ እንደ ሙያቸው በማህበረሰብ አገልግሎት በመሳተፍ በቀጣይ ተደራጅተው በሚያገኙት ብድር ወደ ስራ እንደሚገቡ አስረድተዋል። ፕሮግራሙ በመሰል ሁነቶች ለ5 ዓመት የሚቀጥል መሆኑን ያብራሩት ኃላፊዋ ወጣቶች በታሰበው ልክ ለውጤት እንዲበቁ የባለድርሻ ተቋማት ሚና የጎላ መሆኑን ነው ያመላከቱት። የወረዳው ስራ ክህሎት ኢንተርፕራይዝ ንግድና ገበያ ልማት ጽህፈት ቤት ኃላፊ አቶ ይታገሱ አሻገሪ በበኩላቸው በ3 ማዕከላት ለተለዩት እነዚህ ወጣቶች ፈጥኖ ብድር በማመቻቸት ወደ ስራ እንዲገቡ ማድረግና የስራ አጥነት ቁጥርን መቀነስ ይገባል ብለዋል። የወረዳው ምክትል አስተዳዳሪና የፋይናንስና ኢኮኖሚ ልማት ጽህፈት ቤት ኃላፊው አቶ ማቴዎስ አዴሎ ባስተላለፉት መልእክት ወጣቶች በጂኤችዩ ፕሮግራም የተፈጠረላቸውን ምቹ አጋጣሚ ተጠቅመው የስራ ባህላቸውን በማዳበር ከራሳቸው አልፎ ለሀገርና ለወገን ሊጠቅሙ እንደሚገባ አሳስበዋል። ለዚሁ ተግባር ስኬትም ባለድርሻ ተቋማት ኃላፊነታቸውን ሊወጡ ይገባል ብለዋል። በወረዳው የስራ አጥ ወጣቶችን መጠን ለመቀነስ እየተደረገ ያለው ጥረት እንዲሳካ ይህ ፕሮግራም በእጅጉ የሚያግዝ መሆኑን የተጠቀሱት ምክትል አስተዳዳሪው ፕሮግራሙ ለወጣቶች በሚያደርገው እንቅስቃሴ ሁሉ የወረዳው አስተዳደር የበኩሉን አስተዋጽኦ እንደሚያበረክት ጠቁመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የህዳሴ ግድብ የ3ኛውና 4ኛውን ተርባይኖች ስራ አስጀመሩ። ቀሪዎቹ ዩኒቶችም በተቀመጠላቸው እቅድ መሰረት እየተከናወኑ መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። አሁን ላይ ወደ ስራ የገቡት 2ቱ ተርባይኖች ለታችኛው የአባይ ተፋሰስ ሀገራት ይደርስ የነበረው የውሃ መጠን ሳይስተጓጎል እንዲቀጥል ከማድረግ በተጨማሪ የግድቡ የውሃ ማስተንፈሻ በሮች ተከፍተው 2800 ሜትር ኪዩቢክ ውሃ በተጨማሪነት በሰከንድ ማፍሰስ ጀምረዋል። ታላቁ የኢትዮጵያ ህዳሴ ግድብ የውሃ ፍሰትን በመቆጣጠር የጎርፍ አደጋ ስጋትን በመቀነስ ለታችኛው ተፋሰስ ሀገራት በተለይ በድርቅ ዘመን መጠኑ ያልዋዠቀ የውሃ አቅርቦት እንዲደርሳቸው ያደርጋል። ይህ የተመዘነና የተመጣጠነ የውሃ ልቀት ግብርናን፣ የኃይል ማመንጨት ስራን፣ በቀጠናው ያለ ሀብት አጠቃቀም ምጣኔን በማጎልበት በእጅጉ ይጠቅማል ተብለዋል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ክቡራን ተመልካቾች አሁን ደግሞ ከውጭ ወዳገኘናቸው ዜናዎቻችን እናልፋለን። ሂዝቦላህ የወታደራዊ አዛዡን ግድያ ለመበቀል በእስራኤል ላይ ጥቃት ማድረሱን ገለጸ። ጥቃቱን ተከትሎ የእስራኤል ካቢኔ ወደ ስብሰባ መግባቱን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አስታውቀዋል። ከአልአይን ለተገኘው ዘገባ ሳሙኤል ቆጭቶ። التحية لكل أحبتنا من كل فصائل المقاومة في فلسطين. የሂዝቦላም ወታደራዊ አዛዡንና የሐማስ ፖለቲካዊ መሪን ግድያ ተከትሎ በመካከለኛው ምስራቅ ከመቼውም በላይ የበለጠ ውጥረት ተፈጥሯል። ሂዝቦላ ባለፈው ወር በቤሩት በከፍተኛው ወታደራዊ አዛዡ ላይ የተፈጸመውን ግድያ ለመበቀል በእስራኤል ላይ በመቶዎች የሚቆጠሩ ሮኬቶችንና ድሮኖችን መተኮሱን በኢራን የሚደገፈው ቡድን አስታውቋል። ሂዝቦላ ጥቃት መፈጸሙን ያስታወቀው የእስራኤል ካቢኔ ለጥቃቱ ምላሽ ለመስጠት ስብሰባ እያደረጉ ባሉበት ወቅት ነው ተብሏል። ሂዝቦላ 320 ሮኬቶችን ወደ እስራኤል ያስወነጨፈች ሲሆን 12 ወታደራዊ ኢላማዎችን መምታቷ ተገልጿል። ጥቃቱን ተከትሎ የእስራኤል ካቢኔ ወደ ስብሰባ መግባቱን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አስታውቋል። የእስራኤል መከላከያ ሚኒስትሩ ዮአቭ ጋላንት እስራኤል ራሷን ለመከላከል ሁሉንም ነገር ታደርጋለች ብለዋል። እስራኤላውያንን ከጥቃት ለመከላከል በሊባኖስ ውስጥ ኢላማውን የጠበቀ ጥቃት እያካሄድን ነው፣ ዜጎቻችንን ለመከላከል በእጃችን ያለውን ሁሉ ለመጠቀም ወስነናልም ሲሉ ጋላንት ባወጡት መግለጫ አስታውቋል። አብዛኞቹ የእስራኤል ጥቃቶች በደቡባዊ ሊባኖስ ያሉ ኢላማዎች ላይ ያነጣጠሩ ቢሆኑም ጦሩ ስጋት ባለበት በየትኛውም ቦታ ጥቃት ለመሰንዘር ዝግጁ መሆኑን የእስራኤል ጦር ቃል አቀባዩ ተናግረዋል። ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱ ዜናዎች የእስካሁኖቹ ነበሩ። ለቆይታችሁ ምስጋናችንን እያቀረብን ከቀሪ የጣቢያችን ፕሮግራሞች ጋር ቆይታችሁን እንድታደርጉ በመጋበዝ ሰለሞን ኪዳኔ ዜናዎቹን በመምራት አብሬያችሁ ቆይታ አድርጌያለሁ። ሰላም።